ይሄ ቪዲዮ አይናችሁ ምን ያህል ማየት እንደምትችሉ ሙሉ በሙሉ ያሳያችኋል። እንደምናውቀው አይናችን ትልቅ ቦታ የሚሰጠው ነው እና አይናችሁ ጥሩ ነው ወይስ ተጎድቷል የሚለውን ለማወቅ ይህንን ፈተና ውሰዱ። በፈተናችሁ ላይ 4 ደረጃዎች አሉ። ደረጃው እየጨመረ በመጣው ቁጥር ፈተናው እየከበደ ይመጣል። የመጀመሪያው ቀላል ቢመስልም በደንብ በሄድን ቁጥር ግን ማስተዋል ይጠይቃል። 8% የሚሆኑ ሰዎች ብቻ ናቸው ደረጃ 4ን ማለፍ የሚችሉት። እሺ፣ የፈተናው አካሄድ ለሁሉም ቀላል ነው። ከ10 ከሚመጡላችሁ ከለሮች የተለየውን መምረጥ ነው እና ፈተናውን ለማለፍ በትክክል ለይታችሁ ማውጣት አለባችሁ። ስለዚህ አይናችሁን አዘጋጁ። ደረጃ 1 ይሄ እንደሚቀላችሁ አልጠራጠርም። እሺ 97% የሚሆኑ ሰዎች ይህንን ያልፋሉ። ደረጃ 2 ከበድ እያለ ነው የሚመጣው። አሁን እያገኛችሁ እንደሆነ አልጠራጠርም። ደረጃ 2 አብቅቷል። አለፋችሁ? ካለፋችሁ ቪዲዮውን ላይክ አድርጉ። በዚህም መሰረት አማካኝ የዓይን እይታ አላችሁ ማለት ነው። ይህን ፈተና 55% ሰዎች አልፋሉ። ፈተናው እየከበደ ነው። ደረጃ 3 ደረጃ 3ን ጨርሰናል። እንኳን ደስ አላችሁ ይሄን ላለፋችሁ። እናንተ አሁን ካለፉት 30% መካከል ናችሁ። አሁን የደረጃ 4 ጊዜ ነው። አስተውሉ። ይሄን አለፋችሁ ማለት የሆነ የተፈጥሮ ስጦታ አላችሁ ማለት ነው። እንዴ እየቀለድክ ነው? ሁሉም እኮ አንድ ናቸው እንደምትሉ አልጠራጠርም።
አለቅ። ያለፋችሁ ሱፐር ሂውማኖች ካላችሁ እንኳን ደስ አላችሁ። የአይን እይታችሁ በጣም አስደናቂ ነው። 92% የሚሆኑ ሰዎች ይህን ፈተና ይወድቃሉ። እሺ፣ ሁሉንም ማለፍ ቻላችሁ ወይስ ምን ደረጃ ላይ ወደቃችሁ? እስኪ ኮሜንት ላይ እናወራበት። ይህ ቪዲዮ ከተመቻችሁ ቪዲዮውን ላይክ እና ቻናሉን ሰብስክራይብ አድርጉ እና ለጓደኞቻችሁ ሼር በማድረግ ማን ጥሩ የአይን እይታ እንዳለው እወቁ።